ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ ይዤላችሁ የመጣሁት ታሪክ ተራ ተረት አይደለም። በአሜሪካ አስፈሪ ጫካዎች ውስጥ የተከሰተ የብዙዎቹን አእምሮ ግራ ያጋባና እስካሁንም ሳይንስ መልስ ያላገኘለት እውነተኛ ክስተት ነው። 3 ጓደኛሞች ለጥቂት ቀናት ዘና ለማለት ወደ ጫካ ይጓዛሉ። ነገር ግን እዛ የጠበቃቸው ነገር የሰይጣን ድግስ ይመስል ነበር። ይህንን ታሪክ እስከ መጨረሻው ካልሰማችሁት ላታምኑ ትችላላችሁ። ወደ ታሪኩ እንለፍ። ታሪኩ የሚጀምረው ኬቨን፣ ጄሰን እንዲሁም ማርክ የተባሉ 3 የቅርብ ጓደኛሞች የእረፍት ጊዜያቸውን በጫካ ውስጥ ለማሳለፍ ሲወስኑ ነው። ጫካው በጣም ጥቅጥቅ ያለና ከሰው መኖሪያ የራቀ ነበር። የመጀመሪያውን ቀን በጣም ደስ የሚል ነበር። እሳት አንድደው ተጫውተውና ተዝናንተው ድንኳናቸው ገቡ። ነገር ግን እኩለ ሌሊት ላይ ኬቨን አንድ አስፈሪ ድምፅ አነቀው። ድምፁ የሰው አይመስልም፣ የእንስሳም አይመስልም። ልክ አንድ ከባድ ነገር መሬት ላይ እንደሚጎተት አይነት ድምፅ ነበር። ኬቨን ጓደኞቹን ቀሰቀሳቸውና ሁሉም ጸጥ ብለው ሲያዳምጡ ድምፁ ከድንኳናቸው ጥቂት ሜትሮች ርቆ ቆመ። በዛ ጨለማ ውስጥ ግን ምንም የሚታይ ነገር አልነበረም። በነጋታው ጠዋት ሲነሱ ያዩት ነገር ግን ደማቸውን አቀዘቀዘው። በድንኳናቸው ዙሪያ ትልልቅ የእግር ኮቴ ነበሩ። ግን የሚገርመው የእግሩ ቅርጽ የሰው ቢመስልም መጠኑ ግን ከወትሮ እጅግ ግዙፍ ነበር። ጄሰን ይህ ምናልባት ድብ ሊሆን ይችላል ብሎ ጓደኞቹን ለማረጋጋት ሞከረ። ነገር ግን ድቦች ድንኳን አይከፍቱም። የእነሱ ድንኳን ግን በሹል ነገር ተቀዶ ነበር። ወዲያውኑ ዕቃቸውን ጠቅልለው ለመውጣት ወሰኑ። ነገር ግን በሄዱበት መንገድ ሁሉ ያ ከባድ ነገር መጎተት ድምፅ ይከተላቸው ነበር። ዞር ብለው ሲያዩ ምንም የለም። ግን ዛፎቹ ሲንቀጠቀጡ፣ ቅርንጫፎች ሲሰባበሩ ይሰማሉ። የሆነ ግዙፍ ነገር በትይዩአቸው እየተጓዘ እንደሆነ ተረዱ። ፀሐይ እየጠለቀች ስትመጣ ፍርሃታቸው ወደ ድንጋጤ ተቀየረ። በድንገት ከፊት ለፊታቸው በዛፎች መካከል አንድ ረዥም ጥቁር ጥላ አዩ። ጥላው ከዛፎቹ እኩል ይረዝማል። አይኖቹ ደግሞ እንደ እሳት ያበራሉ። 3ቱ ጓደኛሞች መጮህ እንኳን አቃታቸው። ያ ፍጡር በሰከንዶች ውስጥ ጠፋባቸው። ግን ድምፁ አሁንም ከኋላቸው ነበር። ለሕይወታቸው ሲሉ መሮጥ ጀመሩ። ልባቸው ሊፈነዳ ደርሷል። ከብዙ ሰዓታት ሩጫ በኋላ ወደ መኪናቸው ደረሱ። መኪናውን አስነስተው ሲወጡ በመስታወት በኩል ወደ ኋላ ሲያዩ ያ ጥቁር ጥላ መንገድ ላይ ቆሞ ሲያያቸው ነበር። እነዚህ ጓደኛሞች ዛሬም ድረስ ያዩትን ነገር ለሰው ሲናገሩ ቅዠት ነው ይባላሉ። ነገር ግን ያዩት ነገር እውነት መሆኑን እነሱና ያ ጫካ ብቻ ያውቃሉ። ለመሆኑ እናንተስ በጫካ ውስጥ ወይም በገጠር እንዲህ አይነት ያልታወቀ ነገር አጋጥሟችሁ ያውቃል? ወይስ እንዲህ አይነት ነገሮች አሉ ብላችሁ ታምናላችሁ? ኮሜንት ላይ አሳውቁኝ። ለዛሬ የነበረን ታሪክ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።